ታማኙ የእንጨት ቆራጭና ሶስቱ መጥረቢያዎቹ። ሰላም ልጆች፣ የእናንተ ያልሆነ ነገር ካገኛችሁ ምን ማድረግ አለባችሁ? የዛሬው ታሪክ ትክክለኛው መልስ ይነግረናል። ጥቅጥቅ ባለ ደን አቅራቢያ ባለ ትንሽ መንደር ውስጥ ራሙ የሚባል ድሃ የእንጨት ቆራጭና ሚስቱ ይኖሩ ነበር። ጎጆአቸው ትንሽ ነበር እና ጣሪያም የለውም። ነገር ግን በፍቅርና በደግነት ተሞልተው ይኖሩ ነበር። ከዕለታት አንድ ቀን የራሙ ሚስት ሩዝ እያለቀባቸው እንደሆነ ትገነዘባለች። በጣምም ትጨነቃለች። ራሙም አሮጌውን የዛገውን የብረት መጥረቢያውን እያነሳ በዚህ ሰርቼ ምግብ እናገኛለን ብሎ ያጽናናታል። የብረት መጥረቢያው ለራሙ ሰርቶ ምግብ ስለሚያስገኛቸው በዋጋ ሊተመን የሚያስችል ቦታ ነበረው። በወንዝ አቅራቢያ እንጨት እየቆረጠ ሳለ ራሙ እርጥብ ድንጋይ ላይ ተንሸራተተ። መጥረቢያውን በቀጥታ ወደ ጥልቅ ውሃ ውስጥ ወደቀ። ራሙም በጥልቅ ሐዘን ውስጥ ወደቀ። በወንዙ አጠገብ ተቀምጦ ያ መጥረቢያ ብረት ብቻ አልነበረም፣ ተስፋ፣ ምግቤ፣ ህይወቴ ነበረ እያለ ማልቀሱን ቀጠለ። ወንዙ በደማቅ ሁኔታ ማንጸባረቅ ጀመረ። የወንዙ ንግስትም ታየች። ራሙ ማልቀሱን ለትንሽ ደቂቃ አቁሞ ዞር ብሎ ሲያያት በጣም ደነገጠ፣ ተገረመ። የወንዟ ንግስትም ራሙን ለምን እንደሚያለቅስ ጠየቀችው። ራሙም መጥረቢያውን እንዳጣና አሁን ያለሱ ምንም እንዳልሆነ አስረዳት። ንግስቷም ራሙ ያላትን ነገር በጥሞና ከሰማች በኋላ ወደ ውሃ ውስጥ ዘልቃ ገባች። ከዛም የወርቅ መጥረቢያ ይዛ ተመለሰች። ራሙም የወርቅ መጥረቢያውን ባየ ጊዜ በጣም ውድ የሆነ መጥረቢያ እንደሆነ ግን ደግሞ የሱ እንዳልሆነ ነገራት። ንግስቷም እንደገና ወደ ውሃ ውስጥ በመግባት በብር የተሰራ መጥረቢያ ይዛ ተመለሰች። ራሙም የብር መጥረቢያውን ባየ ጊዜ የሱ እንዳልሆነ ነገራት። ንግስትም ለሶስተኛ ጊዜ ወደ ውሃው ትገባለች። ከዚያም የዛገ የብረት መጥረቢያ ይዛ ተመለሰች። ራሙም ይህን ባየ ጊዜ ፊቱ በራ፣ በጣም ደስ አለው፣ በጣም አመሰገናት። ንግስቷም ፈገግ አለችና ውሸት ሀብታም ሊያደርግ በሚችልበት ጊዜ እውነቱን ተናግረሃል፣ ለዚያም እኔ ልሸልምህ ፈልጋለሁ በማለት ሶስቱንም መጥረቢያዎች ሰጠችው። ለወደፊቱ ሀብት እንዲሆነው የወርቁን፣ ለደህንነቱ የብሩን፣ እናም ደግሞ ከባድ ስራ መስራት ሲፈልግ የብረቱን መጥረቢያ ሰጠችው። ራሙም ወደ ቤቱ ተመልሶ በመሄድ ያጋጠመውን ነገር በሙሉ ለሚስቱ ይነግራታል። ከዚያም ታሪኩ ለመንደሩ ሰው በሙሉ ይዳረሳል። መንደሩ ሁሉ ስለ ራሙ በሚያወራበት ጊዜ ለአንድ ስግብግብ ካሉ ለሚባል ሰው ወሬው ይደርሳል። ካሉም ለራሱ ሐቀኝነት ወርቅ ካመጣ ብልህነቱ ደግሞ ከወርቅ በላይ እንደሚያመጣ ወሰነ። ከዚያም በቀጣይ ቀን መጥረቢያውን ይዞ ጉዞውን ወደ ጫካው ያደርጋል። ካሉ ወደ ወንዙ እንደደረሰ ሆን ብሎ መጥረቢያውን በጥልቁ ውሃ ውስጥ ይወረውረዋል። ከዛም የውሃዋ ንግስት እንድትመጣ በማሰብ ጮክ ብሎ ማልቀስ ይጀምራል። እንደተመኘውም የወንዟ ንግስት መጣለች። ከዚያም ለምን እንደሚያለቅስ ጠየቀችው። ካሉም ለመጥረብ በሚሞክርበት ጊዜ መጥረቢያው ወደ ውሃ ውስጥ እንደገባበት ነገራት። ንግስቲቱም ወደ ወንዙ በመግባት የወርቅ መጥረቢያ ይዛ መጣች። የሱ እንደሆነም ጠየቀችው። ካሉም ወዲያውኑ አዎ የኔ መጥረቢያ ነው ብሎ ዋሸ። ንግስቲቷም ሲዋሽ በሰማችው ጊዜ ፊቷ ተለዋወጠ። ስግብግብ ውሸታም ብላ ጠራችው እና ማታለል ደስታን እንደማያመጣ ነገረችው። የወርቅ መጥረቢያውን በመያዝ የመጀመሪያውን የብረት መጥረቢያውንም ሳትመልስለት ትጠፋለች። ካሊም እውነተኛ ከመሆን ይልቅ ብልህ ሆኖ በመዋሸቱ በባዶ እጁ ወደ ቤቱ በሐዘን ይመለሳል። ከዚህ ታሪክም የምንማረው እውነተኛነት ከወርቅ የበለጠ እንደሚያበራና ሁል ጊዜ እውነቱን መናገር እንዳለብን ነው።